ጤና ይስጥልን የአሁን ዩቱብ ቻናል ቤተሰቦች። እንግዲህ ይህ የአሁን ዩቱብ ቻናል የተመሰረተው በዩኒቨርስ ዓለም አህጉር ሀገራት ያሉት ጦርነቶችን ያሉት ወንጀሎችን ያሉት ጥፋቶችን ያሉት ችግሮችን ያሉት ድህነቶችን ያሉት የስነ ምግባር ጉድለቶችን ያሉት ብልሹ አስተዳደሮችን እና ያሉት ክህደቶችን ወይም የፈሪሃ እግዚአብሔር ሰው መጥፋትን ይሄንን ለማስተካከል ነው። እኔ ኢትዮጵያዊው ሊቀ ጠበብትና ሳይንቲስት እንደመሆኔ መጠን የሊቀ ጠበብትነቴና የሳይንቲስትነቴ ትርጉም ፋይዳው ምንድን ነው? ይሄንን ካላጠፋው እና የሳይንስ ፎርሙላ የቴክኖሎጂ ቀመር በዓለም በየትም ዩኒቨርሲቲ ይሁን በየትም ሀገራት የለም። እኔ ጋር ከኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ያወጣሁት አለ። ስለዚህ የሳይንስና ቴክኖሎጂ ፎርሙላና ቀመር ግኝት ባለቤት ነኝ። እንዲሁም የማታውቋትን ቅድስቲቱን ሰማያዊቱን ሚስጥረ ሥላሴይቱን የሚስጥረ ሰብ ትርጉም መፍቻ ቁልፍ የሆነችውን ኢትዮጵያን ከሰባት ሀ ሰማይ ጊዮን 13 ተዋህዶ ቀስተ ደመና እስከ 33 መሬት አባይ ሰንደቅ ዓላማ በፊደል ሰራዊት ሆሄያት ቁጥር ስሌት በተዋህዶ ጥቅልና በነጠላ ዝርዝር አስተንታኝ ነኝ እና በዚህም ነው ሊቀ ጠበብትነቴ። ስለዚህ እኛ ከየት ሰማይ መፈጠር በየት ምድር መወለድ ወደየት ዓለም መቀረጽ ለየት ዩኒቨርስ ዓለም አህጉር ሀገር በአባትና በእናት ሩካቤ ስጋ አልቦ ሕግ ወንድ ሴት ሕፃን ሆነን እንደተወለድንና ወዴትስ እንደሆንን የሚያሳዩንን እውነተኛ መረጃና ትክክለኛ አቅጣጫ በኢትዮጵያ ግዕዝ ጥበብ ውስጥ ወይም በሳይንስና ቴክኖሎጂ ፎርሙላና ቀመር አስተነትናለሁ። ነገር ግን ይህ የብልጽግና መንግስት ቀድሞም የኢህአዴግ መንግስት እውቅና እንደነፈገኝ ሁሉ እንዲሁ አሁንም ያለው የብልጽግና መንግስት እውቅና ነፍጎኝ የቁስ አካላውያንን ፖለቲካል ሳይንስ ቅዠት ዲሞክራሲን መርጠው ይህን የኢትዮጵያን ንቀው ክደው በጣም ያሳፍራል፣ ያሳዝናል። እንግዲህ እኔ ከ93 ዓመተ ምህረት ጀምሬ እስከ አሁን 2018 ይሄን ለገጽ ግንባታችን፣ ለመልክ ልማታችን፣ ለሰውነት ሀብታችን፣ ለነጻ ፈቃድ እድገታችን፣ ለማንነት ብልጽግናችን የሆነውን አልተቀበሉም። ስለዚህ በቅዠት ፍልስፍና ቲዮሪ በሴረኞች ሴራ ህገ መንግስት በ24 ሰዓት ሴራ ቀለበት አጥር ውስጥ ታስረው አሳስረውናል። ስለዚህ የሰው ልጅ ወደ ከፍተኛ ንቃተ ህሊናውና ወደ አሸናፊነት ስነ ልቦና ማንነቱ ወደ ዛሬ እና ወደ አሁን እንዳይመጣ በትላንት ኋላ ቀር በቁስ አካላውያን በነ ማርክስ፣ ኤንግልስ፣ ሌኒን ቅዠት ዲሞክራሲ በሴራ ቀለበቱ ውስጥ እኛ አሮጌ አዳሾች ወይም ሰልባጅ እውቀት ያለንን ይሄንን በሙሉ እውነት እናገራለሁ። ይሄው የምናየው ነው። እንግዲህ
ዘረኛ አማራ፣ ዘረኛ ትግሬ፣ ዘረኛ ኦሮሞ ወዘተ የኢትዮጵያን ቃል ኪዳን ግዕዝ ህዝብ ሰላም ስርዓቱን ሊዘጋ የኢትዮጵያን ጊዜ ዘመን ወንጌል ትውልድ ዘመናዊውን ጸጋ ሊያፈርስ የኢትዮጵያን ሰው የተቀባ ህይወት መዝሙር ቤተሰብ ግብረ ገብ ልምዱን ሚዛን ሊያቋርጥ የኢትዮጵያን ቦታ ታቦት አልቦ ስፍራ ኦሪት ሀገር ባህሏን ሊበርዝ የኢትዮጵያን ቋንቋ ጣዖት ግዑዝ ዜጋ ወጉን ሊቀይር እና የኢትዮጵያን የመጀመሪያ መነሻ የአክሱም ስልጣኔ የፊደል ሰራዊት ሆሄያት ቁጥር አልፋ ፍትህ ታሪኩን ሊሰውር ይቻለዋል ወይ? ዘረኝነት እኛ እግዚአብሔርን የምንፈራ ስላሴ ህዝብ እውነትን የምናፈቅር ኢየሱስ ትውልድ እምነትን የምናምን ዳዊቶ ቤተሰብ ሰብአዊነትን የምንወድ ሙሴ ሀገር ባህል የምናከብር ፈርዖን ዜጋ ወግ አሸንፈን የምንመራ እና ሰይጣን ብሔር ታሪክ ደፍረን የምንገዛ የላሊበላ ዘር ውቅርን የባቢሎን ጎሳ ቅርስን የቄሳር ጎጥ ገንዘብን የአህዛብ ወረትን የነገድ ንብረትን የመንጋ ቀንንና የአውሬ ሌሊት 24 ሰዓት ሴራ ቀለበትን በምክንያታዊነት አግባብ በቁጠባ የሚተኩትን ታሳቢ በማድረግ የምንገለገል ህዝቦች ነበርን። ዛሬ ግን ይሄ የለም። ዛሬ በውሸት ተረት ተረት ተሞልተን አንተ ወንድ ነህ፣ አንተ ሴት ነህ በጾታ ለይተውን፣ አንተ ጥቁር ነህ፣ አንተ ነጭ ነህ በቀለም ለይተውን፣ አንተ እስላም ነህ፣ አንተ ክርስቲያን ነህ በሃይማኖት ለይተውን፣ አንተ አማራ ነህ፣ አንተ ትግሬ ነህ፣ አንተ ኦሮሞ ነህ፣ ወይም አንተ አበሻ ነህ፣ አንተ አረብ ነህ፣ አንተ ፈረንጅ ነህ በዘር ለይተውን የአዳም የተቀባ ህይወት ሰውነታችንን ሰብአዊነት ሚዛኑን አስተውን ደመነፍስ ማህበራዊ እንስሳ አውሬ መንጋ አድርገውን ጥቂቱ በአውሬነት ብዙሃኖቻችን በመንጋነት እነሆ የልምድ እስረኛ ሆነን አለን። ይህም የሆነው ጊዜ ዘመኑ ሞልቶ ቃል ኪዳኑ ይፈጸም ዘንድ ነበረ። ስለዚህ ከትላንት አብ ዓመተ ዓለም ፍዳና ኩነኔ ከብሉይ ኪዳን በነጋ ወልድ ዓመተ ምሕረት ገላጭና መገለጫ አዲስ ኪዳን ወደ ዛሬ መንፈስ ቅዱስ ዓመተ ሰላም ፍቅርና ነፃነት ወደ ኪዳኖች ኪዳን መተናል። ምን ማለት ነው? ከትላንት ጀርባ ወግ በነጋ ድንግል ፊት ዘመናዊ ወደ ዛሬ ቀኝ ሰላም መተናል። ወደ ህዝባዊነት ከዜጋዊነት በትውልዳዊነት ወደ ህዝባዊነት ተሸጋግረናል። ስለዚህ ከእኔነት በድንግልነት ወደ እኛነት መተናል። ዛሬ የእኛነት አለትማ መሰረታችን ነው ህዳሴ። ይህም የኢትዮጵያ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ህዳሴ ነው። ስለዚህ ግዕዝን በተለይ የኦርቶዶክስ የግሪክ ፍልስፍና ግዑዝን ግዕዝ ብሎ በጣም ብዙ ስራ ሰርተዋል። እንግዲያው እግዚአብሔር ፈጣሪ ነው። ስላሴ ህዝብ እውነት ነው። ኢየሱስ ትውልድ እምነት ነው። ዳዊት ቤተሰብ ሰብአዊነት ነው። ሙሴ ሀገር ሃይማኖት ነው። ፈርዖን ዜጋ ፖለቲካ ነው። ሰይጣን ብሔር
ትምህርት ነው እና የምድር ላሊበላ ዘር መዋቅር ነው። ስለዚህ መዋቅራችንን ጋርደውብን፣ ትምህርታችንን ሰውረውብን፣ ፖለቲካችንን ቀይረውብን፣ ሃይማኖታችንን በርዘውብን፣ ሰብአዊነታችንን አቋርጠውብን፣ እምነታችንን አፍርሰውብን፣ እውነታችንን ዘግተውብንና ፈጣሪያችንን ክደውብን ፈሪሃ እግዚአብሔር ሰውን አጠፉና ፈሪሃ ሴጣን ሰው አደረጉን። ፍርሃታችንን ሴጣንን፣ ሞትን የምንፈራ እንጂ ድፍረታችንን እግዚአብሔርን አምላካችንን የምንፈራ አልሆንም። ማሳያ እንግዲህ ወንድ ሴት ሳይባል ያለ ጾታ ልዩነት፣ ጥቁር ነጭ ሳይባል ያለ ቀለም ልዩነት፣ እስላም ክርስቲያን ሳይባል ያለ ሃይማኖት ልዩነት፣ አበሻ አረብ ፈረንጅ ወይም አማራ ትግሬ ኦሮሞ ሳይባል ያለ ዘር ልዩነት እኛ አዳም የተቀባ ሕይወት ሰው ዘላለማዊ ነን። እንግዲህ ሴጣን የለም የሚሉ ሴጣኖች ናቸው። ሴጣን የለም ያሉት አዳም የተቀባ ሕይወት ሰው የለም በዝግመተ ለውጥ ተለወጥን ለማስባል ነው። ስለዚህ ሴጣን የለም የሚሉት ሴጣንን መሰወር አይችሉም፣ አዳምንም ማቋረጥ አይችሉም፣ እግዚአብሔርንም መካድ አይችሉም። ሰማይ የእግዚአብሔር ነው፣ ምድር የአዳም ነው፣ ዓለም የሴጣን ነው። እኛ ግን ከነዛ ተቋርጠን ወደዚህ ብላክ ሆል ዩኒቨርስ ዓለም አህጉር ሀገር በስተን እልፍ አላፍ ሆነናለን እና የመጣ ነው ሰማይ ፈጥሮን በፍቅር ምድር ወልዶን በተቀባ ሕይወት ሰውነት ዓለም ቀርጾን በቁንጅና እዚህ ደግሞ በአባትና በእናት ሩካቤ ስጋ አልቦ ሕግ ተወለድን፣ ወንድ ሴት ሕፃን ሆነን። ስለዚህ እዚህ ስንወለድ ሕፃን ሆነን የሕፃንነት መክሊት አለን የምንጠየቅበትና የምንለማበት፣ የወጣትነት ምኞት አለን የምንፈተንበትና የሕፃንነት መክሊት የምንጠየቅበትና በአመል የምንገነባበት፣ የወጣትነት ምኞት የምንፈተንበትና በጠባይ የምንለማበት፣ የጎረምሳ ኮረዳነት ደግሞ ተመስጦ የምንዋሃድበትና የሀብት እሴት ሚዛን የምንጠብቅበት፣ የጎልማሳነት ተሰጦ የምናድግበት፣ በስነ ምግባር የምንሻገርበት እና የሽምግልና ተስፋ የጠለቀ ባህሪ የበለጸገ ወደ ህይወት እውነት፣ ወደ ቃል ኪዳን፣ ወደ ህይወት እውነት፣ ወደ ዛሬ ቀኝ ማንነት የምንመለስበትና ሽምግልና ጥበብ ነው። ጎልማሳነት ክህሎት ነው። ጎረምሳ ኮረዳነት ሙያ ነው። ወጣትነት እውቀት ነው። ሕፃንነት ፍልስምና ነው። ይሄንን ነው እንግዲህ አሁን ጥበብን አንማረውም፣ ክህሎትን አንማረውም፣ ሙያን አንማረውም፣ እውቀትን አንማረውም፣ ፍልስፍናን አንማረውም። ምክንያቱም በፈጣሪ አልፋና ኦሜጋ ዘላለም ውስጥ ያሉ ፈጣሪ ከፍታችን፣ እውነት ቀኛችን፣ እምነት ፊታችን፣ ሰብአዊነት ግራችን፣ ሃይማኖት ኋላችን፣ ፖለቲካ ጀርባችን፣ ትምህርት ዝቅታችን 7 መሰረቶቻችን ናቸው። እንግዲህ እኔ አሁን ከመዋቅር ባርነት የትምህርት ፍትህ እንደሚበልጥ፣ የትምህርት ፍትህ ከትምህርት ፍትህ የፖለቲካ ተልእኮ ግዴታ እንደሚበልጥ፣ ከፖለቲካ ተልእኮ ግዴታ የሃይማኖት ማህበር ህግ እንደሚበልጥ፣ ከሃይማኖት ማህበር ህግ የሰብአዊነት እሴት ሚዛን እንደሚበልጥ፣ የሰብአዊነት እሴት ሚዛን ከሰብአዊነት
እሴት ሚዛን የእምነት ራዕይ ጸጋ እንደሚበልጥ፣ ከእምነት ራዕይ ጸጋ የእውነት ዓላማ ቃል ስርዓት እንደሚበልጥና ከእውነት ዓላማ ቃል ስርዓት አልፋና ኦሜጋ ዘላለም የሰራዊት ጌታ እግዚአብሔር ፍቅር ቅጽበት አሁን እንደሚበልጥ ሁሉም በአልፋና ኦሜጋ ዘላለም በሰራዊት ጌታ እግዚአብሔር ፍቅር ቅጽበት አሁን ውስጥ እንደሆኑ ይህን እውነተኛ መረጃና ትክክለኛ አቅጣጫ ሰጣችኋለሁ። ነገር ግን ብዙዎቻችሁ የትምህርት ዝግጅትህ ምንድን ነው የምትሉ ያልገባችሁ፣ ይሄ ድንቁርና ነው። እንዴት ነው? እርግጥ ነው ትምህርት ከመዋቅር ነው የሚበልጠው፣ ነገር ግን ከፍልስፍና አይበልጥም። እርግጥ ነው ከትምህርት ፍልስፍና ይበልጣል፣ ነገር ግን ከፍልስፍና ደግሞ እውቀት ይበልጣል። ከእውቀት ደግሞ ሙያ ይበልጣል። ከሙያ ደግሞ ክህሎት ይበልጣል። ከክህሎት ደግሞ ጥበብ ይበልጣል። እና ሁሉም ጥበብም የእግዚአብሔር ቃል ነው። ክህሎትም የእግዚአብሔር ጊዜ ነው። ሙያም የእግዚአብሔር ሰው ነው። እውቀትም የእግዚአብሔር ቦታ ነው። ፍልስፍናም የእግዚአብሔር ቋንቋ ነው። ትምህርትም የእግዚአብሔር ቁጥር ነው። መዋቅርም የእግዚአብሔር ምድር ነው። እና በፍጹም እዚህ ጋር በተጭበረበረ በተሳሳተ በሐሰተኞች በሴረኞች ሴራ በእነሱ ቀመር ነው ያላችሁት። ይኸው ሃይማኖትን ጠልፈውታል። እና ሃይማኖት ዛሬ ችግር ነው። ፖለቲካን ጠልፈውታል። እና ፖለቲካ ዛሬ ጥፋት ነው። ትምህርትን ጠልፈውታል ዛሬ እና ትምህርት ጽንፈኛ ነው። መዋቅርን ዛሬ ጠልፈውታል እና መዋቅር አጥፍቶ ጠፊ ነው። ስለዚህ መዋቅርን ለመንግስት ሰጡ፣ ትምህርትን ለምሁር ሰጡ፣ ፖለቲካን ለፈላስና ሰጡ፣ ሃይማኖትን ለአዋቂ ሰጡ። ነገር ግን ይህ የሃይማኖት አዋቂ ጨለምተኛ ነው፣ ወይም ከቁስ አካላዊነት እንጂ ከእግዚአብሔር ቃል ጥበብ ከግዕዝ ያወረደው ሳይሆን ከግዑዝ ቋንቋ ጣዖት ንግግር እንጂ ከግዕዝ ቃል ተግባር ጥበብ ከመሆን አልመጣም። ስለዚህ የእግዚአብሔርን መዋቅር ጋርደዋል፣ የእግዚአብሔርን ትምህርት ሰውረዋል፣ የእግዚአብሔርን ፖለቲካ ቀይረዋል፣ የእግዚአብሔርን ሃይማኖት በርዘዋል፣ የእግዚአብሔርን ሰብአዊነት አቋርጠዋል፣ የእግዚአብሔርን እምነት አፍርሰዋል፣ የእግዚአብሔርን እውነት ዘግተዋል፣ እግዚአብሔርንም ክደዋል። ዛሬ ሐሰትን አንግሰው በሐሰት ፖለቲካ ቁማር የዶላር ብር ኃይል እየመራን የኒኩለር ጦር መሳሪያ ጡንቻ ፍርሃት እየገዛን ነው። ይሄን እንክዳለን። አሁን የአደባባይ ምስጢር ነው እና ብዙዎቻችን አሁን ነጭ አምላኪ አድርገውን ሆድ አምላኪ አድርገውን ለመብላት እናወራለን፣ ለማውራት እንበላለን። ከዚህ ሰርክል ከዚህ ሲስተም ውስጥ መውጣት እንዳንችል በማይንድ ተጭበርብረን በማይንድ የተሞላውን ብቻ ይዘን እውነተኛ እውነት እውነተኛ ጥበብ ሲመጣ እማንቀበል እማንሰማ፣ ነገር ግን ውሸት ትርክትን የምንሰማ የምናጨበጭብ ሆነናል። አጨብጫቢ ሆነናል። ወደን አይደለም፣ ሽባ ሆነናል አሁን። ስለዚህ በዚህ ህዳሴ ዛሬ አሁን እድላችን ነው። ዛሬ ተስፋችን ነው። ነገ ተሰጧችን ነው። አዳም ተመስጧችን ነው። ይሁዳ ምኞታችን ነው። ትላንት መክሊታችን ነው። ያለፈ እጣፈንታችን ነው። ክስተት ስበት ግፊታችን ነው። አሁን እዚህ ጋር የምናነበው የምንማረው እና ፍልስፍናችን እውቀታችን ሁሉ ጥፋትና ውሸት ነው። እንግዲያውስ የፀሐይን 360 ዲግሪ ስርዓት ውሃዊ ኃይል ብልጽግናችንን እንዘጋለን። የጨረቃ 270 ዲግሪ ጸጋ ነፋሳዊ ኃይላችንን እናፈርሳለን። የኮከብ 180 ዲግሪ
ሚዛን ሰብአዊ ኃይላችንን እናቋርጣለን። የመሬት 90 ዲግሪ ህግ አፈር አልቦን እንበርዛለን። የጨለማ 0 ዲግሪ ግዴታ እሳታዊ ኃይል እንቀይራለን። አሁን ትምህርቱ ይፈተሽ። ሰውን መንጋ ያደረገ አውሬ ያደረገ ነው። ስለዚህ የትላንት ስህተትን እንዴት ነው ወደ ዛሬ የምናመጣው የምናሻግረው? ትላንት ሞቷል። ከሞተው ጋር ለምን እንሞታለን? ዛሬ በንቃተ ህሊና በአሸናፊነት ስነ ልቦና በዛሬ እውነት በዛሬ ህይወት በዛሬ ማንነት ነው መሆን ያለብን። የትላንቱ ስህተት የዛሬን ትክክል ሊዘጋብን አይገባም። ትላንት ዛሬን ለምን ይዘጋል እና ነገን ለምን ያፈርሳል? ዛሬ ህዝብ ነው። የትላንት ዜጋ ፖለቲካ የዛሬን ህዝብ እውነት መዝጋት የለበትም። የትላንት ዜጋ ፖለቲካ የነገን ትውልድ እምነት ማፍረስ የለበትም። ስለዚህ ይሄን ይግባን። እናንት አውቆ የተኛ ቢቀሰቅሱት አይሰማም። ይኸው 25 ተከታታይ ዓመታት በሙሉ በተለይ ምሁራን የተባላችሁቱ ይሄ ምንድነው የእምቧይ ኳኳታ አንድ አይነት ድግግሞሽ ነው ትላላችሁ። እስኪ ህሊናችሁን ታውቃላችሁ? ነብይነቱን በንቃቱ ልቦናችሁን ታውቁታላችሁ? ጠቢብነቱን በማሰቡ ምግባራችሁን ታውቁታላችሁ? በሊቀ ሊቃውንትነቱ በማስተዋሉ አንጎላችሁን ታውቁታላችሁ? በባለሙያነቱ በማሰላሰሉ አልቦ አእምሯችሁን ታውቁታላችሁ? በአዋቂነቱ በማስታወሱ የለም። በማይንድ ነው ያላችሁት። በማይንድ ሴት ፕሮፌሰር ማዕረግ ተሰጣችሁ፣ ስም ተሰጣችሁ፣ ኪስ እና ባንካችሁን እንጂ ስለ ህዝብ ሰላም ደንታ የላችሁም። ምክንያቱም እኔን ያስነሳኝ ወደዚህ የኢህአዴግ ጠቅላይ ሚኒስትር መለስ ዜናዊና የአቅም ግንባታ ሚኒስትር ተፈራ ዋልዋ በ92 መጨረሻ በ93 መግቢያ ስለ ኢትዮጵያ ትውልድ ስለ ወደፊቱ ጣፈንታ ምን እናድርግ በሚል ለመመካከር ተሰብስባችሁ ስብሰባ አድርገው ያንን በጥሞና ስከታተል ለካስ በኢህአፓ ታላላቅ እምላቸው ሁሉ አልቋል። ታላላቆቼ ሳይ ሁሉም ለኪሱ ለጥቅማ ጥቅሙ እንጂ ስለ ህዝብ ሰላም፣ ስለ ጥበብ፣ ስለ ትውልድ ዘመናዊ፣ ስለ ክህሎት፣ ስለ ቤተሰብ ግብረገብ ልምድ፣ ስለ ሙያ፣ ስለ ሀገር ባህል፣ ስለ እውቀት ማንም ምንም ያለ አልነበረም። እጅግ በጣም አዘንኩ። ራሴን ከሰስኩ፣ ራሴን ወቀስኩ። እነሆ ከዛ ጊዜ ጀምሬ ጥቁር ሰሌዳ አሰርቼ ጠመኔ ይዤ እየጻፍኩ በየአስፓልቱ በየዩኒቨርሲቲው ይኸው 25 ዓመታት ሙሉ ሳይንስና ቴክኖሎጂ ስንበላለስ ጽሁፎች ሳቀርብ የሳይንስ ፎርሙላ የቴክኖሎጂ ቀመር ከኢትዮጵያ ግዕዝ ሰምና ወርቅ ባህር ሀሳብ ጥበብ ውስጥ አግኝቼ አውጥቻለሁ። እናንተ ሳይንስና ቴክኖሎጂ ሚኒስቴር መስሪያ ቤት ትላላችሁ። የእናንተን የሳይንስ ፎርሙላ የቴክኖሎጂ ቀመር አሳዩኝ፣ አለበለዚያ የኔን ልስጣችሁና ለዓለም ሁሉ የገጽ ግንባታ ይሆነናል እና ድሃ የተባልነውን ድሃ እንዳልሆን በዚህ ማሳየት እንችላለን። ለዓለምም ትክክለኛውን እውነተኛውን ጥበብ እናመጣለን። ከጨለማ በእመብርሃን ተስፋ በግዕዝ ጥበብ ከጨለማ ሰዎቹንም እኛም እንወጣለን። ብዙ ጥረት አደረግኩ። ጆሮ የሰጠኝ አልነበረም በኢህአዲግም። አሁንም ብልጽግና እውቅና አልሰጠም። ስለዚህ እባካችሁን ኢትዮጵያ ሰዎች በካርታ በሉል በጂኦግራፊ በስዕል የሳሏት አይደለችም። ኢትዮጵያ 7 ሰማይ ቃል ኪዳን ለ7 ምድር ጊዜ ዘመን በ7 ተክለ ቁመና ሰው የተቀባ ህይወት ወደ 7 ቁስ አካል ቦታ ታቦት አልቦ ስፍራ እስከ 5 መሬት ቋንቋ ጣዖት ወይም አረንጓዴ የብልጽግና ዓላማ፣ ቢጫ የእድገት ራዕይ፣ ኮከብ የሀብት ሴት፣ ሰማያዊ የልማት ማህበርና ቀይ የግንባታ ተልእኮ ያላት
ከሰባት ሐሰማይ ጊዮን 13 ተዋህዶ ቀስተ ደመና እስከ 33 መሬት አባይ ሰንደቅ ዓላማ በፊደል ሰራዊት ሆሄያት ቁጥር ስሌት በተዋህዶ ጥቅልና በነጠላ ዝርዝር ከሀ እስከ ፐ የምታስተነትን ሰማያዊት እመብርሃን ቅድስት ድንግል ቅብአት ታቦት ጽላት ስልጣኔ ውቅር ቅርስ ወረት ንብረት ቀንና ሌሊት እስከ 14 ትውልደ ኢትዮጵያ ድንግል የተፈጥሮ ጸጋ ናት። ይሄንን ለዓለም ሁሉ ህዳሴዋን ማብሰር አለብን። ነገር ግን እነዚህ የግሪክ ፍልስፍና ኦርቶዶክሶች የአረብ ፍልስፍና ሙስሊሞች ዛሬ አጋልጣቸዋለሁ። የአረብ ፍልስፍና ሙስሊም ቋንቋ መምሰል ነው፣ ጣዖት ነው። ነገር ግን በምን ስም ነው እየነገዱት ያሉት? በአላህ ቃል በቁርአን ነው እየነገዱት ያሉት። የአላህ ቃል ቁርአን ነው። የአረብ ፍልስፍና ደግሞ ቋንቋ ነው። ቋንቋና ቃል ይለያያል። ቋንቋ ጣዖት ነው። ነገር ግን ቃል ቁርአን ነው። ይሄንን ቁርአን ቃል ሙስሊም መምሰል ነው፣ እስላም መሆን ነው። እንደገና የግሪክ ፍልስፍና ኦርቶዶክስ ነው። የኢትዮጵያ ግን ግዕዝ ስላሴ ንጉሥ ሕዝብ ቃል ኪዳን ነው። ስለዚህ አማኑኤል ነው። አማኑኤል እግዚአብሔር ከኛ ጋር ነው እና ከሳጥናኤል ቋንቋ ጣዖት በመድኃኔዓለም ጊዜ ዘመን ወደ አማኑኤል ቃል ኪዳን ተሻግረናል። ስለዚህ አሁን የኦርቶዶክስ ፍልስፍና የግሪክ ስለሆነ ከአብ ዓመተ ዓለም በወልድ ዓመተ ምሕረት ወደ መንፈስ ቅዱስ ዓመተ ሰላም መሻገራችንን አላወጁም። ስለዚህ በዚህ ይያዛሉ። አከተመ። አሁን ተዋህዶን ለመዝጋት ግዕዝን፣ ወንጌልን ለማፍረስ፣ መዝሙርን ለማቋረጥ፣ ኦሪትን ለመበረዝ ጊዜ ዘመኑ ሞልቶ ቃል ኪዳኑ ይፈጸም ዘንድ ነበረ። አሁን ሰይጣን አለ። አዎ ሐሰት ሳጥናኤል ነው። እግዚአብሔር አለ። አዎ እውነት አማኑኤል ነው። በአማኑኤል እውነትና በሳጥናኤል ሐሰት መሃል ደግሞ መድኃኔዓለም እምነት ነው። ስለዚህ ሰው አማኑኤል እውነት መብቱ ነው። መድኃኔዓለም እምነት ነፃ ፈቃዱ ነው። ሳጥናኤል ሐሰት ምርጫው ነው። ስለዚህ ሳጥናኤል ሐሰትን የምትመርጡ የፈርዖን ናችሁ፣ የቋንቋ ጣዖት መንገድ ያላችሁ። እውነት አማኑኤልን የምትመርጡ የሥላሴ ናችሁ፣ ቃል ኪዳን ያላችሁ። ስለዚህ አሁን ሰይጣን አለ። አዎ አለ፣ አሳያለሁ። ወሬ ነው። አዳም አለ። አዎ አለ፣ አሳያለሁ። ልምድ ነው። እግዚአብሔር አለ። አዎ አለ፣ አሳያለሁ። ስራ ነው። ስለዚህ እግዚአብሔር ስራ አሁን ነው። አዳም ልምድ የሚተካካ ነው። ሰይጣን ወሬ የሚያልፍ የሚያሳልፍ ነው። ስለዚህ አሁን እስኪ የመዋቅር አጥፍቶ ጠፊ መንግስትን፣ የትምህርት ጽንፈኛ ምሁርን፣ የፖለቲካ አሸባሪ ፈላስማን፣ የሃይማኖት አክራሪ አዋቂን፣ ህፃናትን ልታጠፉ፣ ወጣትን ልትበርዙ፣ ጎረምሳ ኮረዳን ልታቋርጡ፣ በግብረ ሰዶም ጎልማሳን ልታፈርሱ፣ ሽማግሌን ልትዘጉ ከእንግዲህ አልፈቅድም። ከኔ ጋር በሳይንስ ፎርሙላ በቴክኖሎጂ ቀመር
ወይም በኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ግጠሙኝ በበለጸገ ገዥ ሐሳብ። አሁን የተሞላችሁትን የምታስተጋቡ ሳይሆን ቋንቋ ንግግር ነው፣ ቃል ተግባር ነው። ስለዚህ በቋንቋ ንግግር እንሞግት። የሚዳኘን ቃል ተግባር ነው። ቃል ተግባር ሕይወት እውነት ነው። ቋንቋ ንግግር ልሳን ነው። ስለዚህ በልሳን እንነጋገር እሳታዊ ኃይል ነው። የሚዳኘን የሕይወት ውሃ ቃል ነው። ስለዚህ አሁን ከእንግዲህ ይሄ ጡንቻ ቀረ። እናንተ ፈሪ ያስፈራራል፣ ደፋር ያደፋፍራል። ድፍረታችን አምላካችን ነው። አሸናፊነታችን መንፈሳችን ነው። ብርታታችን ነፍሳችን ነው። ሚዛናችን ሰባችን ነው። ድክመታችን ስጋችን ነው። ተሸናፊነታችን ቁሳችን ነው። ፍርሃታችን አውሬያችን ነው እና ሞታችን ደመነፍሳችን ነው። ስለዚህ የደመነፍስን ሞት ላንሞት፣ የአውሬያችንን ፍርሃት ላንፈራ፣ የቁሳችንን ተሸናፊነት ላንሸነፍ፣ የስጋችንን ድክመት ላንደክም በሰብ ሚዛን እንጠብቃለን። በነፍስ ብርታት እንመራለን። በመንፈስ አሸናፊነት እንገዛለን። በአምላክ ዕድል ፈንታ ፍቅር ቅጽበት አሁን በድፍረት እንኖራለን አሁን። ስለዚህ ከ24 ሰዓት ሴራ ቀለበት አጥር ውስጥ ሰብረን ከፊዚካል ከቦዲ ከማይንድ ከዩኒቨርስ ብላክሆል ሰብረን ወደ ንቃተ ህሊናችን ወደ አሁን እንመጣለን። ንቃተ ህሊና አሁን ነው። አሸናፊነት ስነ ልቦና ዛሬ ነው። ስለዚህ በአሁን ፍቅራችንና በዛሬ ማንነታችን እንራመዳለን እንጂ ትላንትና ከስንት መቶ ዓመት በፊት በሴረኞች ሴራ በተቀመረ በዛ እስር ውስጥ የልምድ እስረኛ ሆነን ሱሰኛ ሆነን ዓላማ እንደሌለው፣ ራዕይ እንደሌለው፣ እሴት እንደሌለው፣ ማህበር እንደሌለው፣ ተልእኮ እንደሌለው እዚህ ጋር በጭንቅላታችን አይጫወቱም። እባካችሁን ለእኛ አሁን መኖር ያለብንን ነው እየኖርን ያለ ነው። እየኖርን ነው በትክክል አናፍርም። ስለዚህ እኛ የበለጸገ ከርሰ ምድር የለንም፣ ያደገ ከባቢ አየር የለንም፣ ሀብታም ፍጥረት የለንም፣ የሚለማ ገጸ ምድር የለንም፣ የሚለማ መልክዓ ምድር የሚገነባ ገጸ ምድር የለንም። ታዲያ በስራ እግዚአብሔር ስራ አሁን አይደለም። ከእግዚአብሔር ጋር መሆን ከፈለግን አሁን እንስራ። አሁን ስንሰራ አሁን እግዚአብሔር ነው፣ ስራ እግዚአብሔር ነው፣ እግዚአብሔር ነው። ስናወራ ሴጣን ወሬ ያለፈ ነው፣ ሴጣን ያለፈ ነው፣ የሚያሳልፈን ነው። ስለዚህ ሴጣን አለ የለም የምትል ና፣ አዳም አለ የለም የምትል ና፣ እግዚአብሔር አለ የለም የምትል ና። እግዚአብሔር የለም ስትል አሁን የለም እያልክ ነው። አዳም የለም ስትል መተካካት የለም እያልክ ነው። ሴጣን የለም ስትል ያለፈ መነሻ ታሪክ የለም እያልክ ነው። ስለዚህ ኑና እንሞግት እባካችሁን። ህፃናቶች በተለይ ወጣቶች በተለይ ጎረምሳ ኮረዶች በተለይ ጎልማሳዎች ለራሳቸው ሲሉ ቢመለሱ ይሻላቸዋል። አይተውታል መራራውንም ጎምዛዛኑም ጣዕሙንም። ሽማግሌዎች ደግሞ ከእንግዲህ ምን ይደረጋል? ቢሆንም በምሽቷ ሰዓት እንመለስ፣ እግዚአብሔርን እንፍራ። ሽማግሌዎች ፈሪሃ እግዚአብሔር ሰው ለመፍጠር እኛ ሞዴል እንሁን። እድሜያችን ቢረዝም ሽበት ብናወጣ እግዚአብሔርን ካልፈራንና ሞዴል ካልሆንን ጎልማሳ ለጎረምሳ ለኮረዳ ሞዴል ካልሆነ፣ ጎረምሳ ኮረዳ ለወጣት ሞዴል ካልሆነ፣ ወጣት ለህፃን ሞዴል ካልሆነ እርስ በርስ ነው የተጠፋፋ ነው። ይሄ ሁሉ የመጣው ፈሪሃ እግዚአብሔር ጠፍቶ ነው። ይህ ማለት ደግሞ የአንድ አባት አዳም አንድ ቤተሰብ ሰው ተዋህዶ ግብረ ገብ ልምድ ወይም ሰዋሰው ትምህርት ቤት በመቋረጡና የኢሉሚናንቲ የቁስ አካላውያን
ፖለቲካል ሳይንስ ወይም ፍልስፍና ቲዮሪ ተሞልተን ይሄ ነው ያጠፋል እና አሁን ልንመለስበት እኛ የግዕዝ ጥበብ አለን። ወደዚህ እንመለስ። አመሰግናለሁ። በሌላ ጊዜ በሰፊው እንነጋገር። ሰላም እንሰንብት።